በዚህ ቤት ውስጥ የሚገኙ 4 ወገኖች ህይወታቸው አልፏል። 2ቱ የተገኙ ሲሆን 2ቱ እስካሁንም ድረስ እየተፈለጉ ይገኛሉ። በዚህ ቤት ውስጥ አፈር በላያቸው ላይ ተመልሶ የቀሩ ወገኖችን ለማውጣት የመጡ የአካባቢው ህብረተሰብ፣ የከተማው ወጣት በዛ ስፍራ ላይ ቆሞ ሲመካከሩ ከላይ በኩል የተንሸራተተው አፈር እዛው ቦታ ነው ያስቀራቸው። ቀድሞ የሰመጠው የናንተ ቤት ነው? እኛ ቤት ነው። እሱ ቤት ነው ቀድሞ የሰመጠው። እዚህ ቤት ውስጥ የተገኙ ሰዎችን ለማውጣት የመጡ ሰዎች ናቸው እዛ የቀሩት። እዛ ሜዳ ላይ ሰው ሁሉ ተሰብስቦ ቆሞ ያለቀሰ ነበር። እንቆፍራለን እንመካከር ብሎ ፖሊሶች ወደዚያ ያወጡ ነው። እዛ እነሱ ተሰብስቦ እዛ ቁጭ ብሎ የቆመው ተቀምጧል። እንደዚህ ተሰብስቦ ያለ ከላይ መጣ። እስካሁን ድረስ አስክሬናቸው ያልተገኙ አባትና ወንድማቸው እዚህ ቦታ ላይ ያለ። እዚህ ቦታ ላይ ነው እስካሁን እየተፈለገ ነው። ቢፈልግም የለም። እነሱ ደግሞ እዚህ ጋር ጎርፍ ነበር። እዛ ቀን ጎርፉን እየመለሱ ነበር የቆፈሩ እዚህ ተራራ ላይ ወጡ። እሺ ከላይ እነሱ ለመጡ ያለ ነው። እነሱ የተካው እንደኖሩ የሚያውቁ በዚህ ስፍራ ላይ ከላይ በኩል የተንሸራተተው አፈር በላያቸው ላይ ተመልሶ እንደምትመለከቱት በጎርፍ ወደ ታች ሰዎችን በትነዋቸው የሞቱ ወገኖች አስክሬናቸው እየተፈለገ ነው የሚገኘው። የጎረቤቶቻቸውን ሞት ሰምቶ በድንገት የመጡ የአካባቢ ሰዎች በእጃቸው የያዙት እነዚህ ጥላዎች እንዲሁም እነዚህ ኩፍያ እንዲሁም ልብሶቻቸውም ጭምር እዚሁ ስፍራ ላይ ቀርቶ እነሱ ግን ለወገኖቻቸው ስሉ ነፍሳቸውን ሰውተዋል። እናንተ ደጋግ ኢትዮጵያውያን እንዲሁም ኤርትራውያን ወገኖቼ ብርድ ልብስ እንዲሁም ፍራሽ ይዛችሁ በመምጣት ብትችሉ ደግሞ ቀለብም ይዛችሁ በመምጣት ለወገኖቻችሁ በአስቸኳይ እንድትደርሱ ስንል በፈጣሪ ስም በትህትና እንጠይቃችኋለን። ይህንን ቪዲዮ መርዳት ለሚችሉ ወገኖች በአስቸኳይ ሼር በማድረግ በዚህ በጎ ስራ ላይ እንድትሳተፉ በፈጣሪ ስም በድጋሚ በትህትና እንጠይቃችኋለን። ዛሬም ጎፋ እያለቀሰች ትገኛለች። እንደምትመለከቱት የሞቱ ሰዎችን ፍለጋ ዛሬም ቀጥሏል። ቦታው ማሽነሪዎችን አስገብቶ ለመቆፈር ምቹ ባለመሆኑ ምክንያት የአካባቢው ህብረተሰብ በጉልበት በእጁ እየቆፈረ አፈር ውስጥ የሚገኙ የሞቱ አስክሬን እየፈለገ እያወጣ ይገኛል። የጎፋ ህዝብ የሞቱ ወገኖቻቸውን ጥርሳቸውን ነክሰው የደም እንባ እያለቀሱ የቀብር ስነ ስርዓቱን እያስፈጸሙ የሚገኙ ሲሆን እስካሁን ድረስ ያልተገኘውን አስክሬን በአፈር ውስጥ ፈልጎ ከአፈር ለይቶ ማውጣት እጅግ በጣም ፈታኝ ሆኖባቸዋል። እናንተ ደጉ የአገሬ ህዝብ፣ እናንተ ወጣቶች፣ እናንተ ደጋጎች እስከ ቦታው ድረስ በመምጣት ሞቶ በአፈር ውስጥ የሚገኙ ወገኖቻችሁን ፈልጋችሁ እንድታወጡ ስንል በትህትና አሳስባችኋለሁ። ይህንን ቪዲዮ ሼር በማድረግ ለሁሉም እንድታደርሱና ለጎፋ ህዝብ የበኩላችሁን አስተዋጽኦ እንድታደርጉ በትህትና እማጸናችኋለሁ።